ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች እንደምን ቆይታችኋል? አብዲሳ ደፋር ነኝ ከኬሎ ሚዲያ። በዛሬው የከራጂ ጋር በምናደርገው ቆይታችን በተለያዩ ወቅታዊ ጉዳዮች ላይ ልንወያይ ከወዳጄ ራጂ ጋር ተገናኝተናል ተመልሰን በወቅታዊ የሰሞኑ የፖለቲካ ጉዳዮች ላይ እና በተለያዩ አንዳንድ አጀንዳዎች ላይ ውይይት እናደርጋለን። በተለይ ከሰሞኑ የጠቅላይ ሚኒስቴሩ የ7ኛ ዓመት ሲመተ በዓል ሲከበር ነበረ እና ያለፉት የ7 ዓመት ጉዞ ምን እንደሚመስሉ፣ የስርዓቱ ችግሮች ምን እንደሆኑ፣ ስርዓቱ የገጠሙት እንቅፋቶች ምን እንደነበሩ፣ የነበረው የሀገሪቱ ጠቅላይ ሚኒስቴሩ ሲመጡ የነበረው የሀገሪቱ ተስፋ እና ከዛ በኋላ የታጠፉ ችግሮች፣ የተቀለበሱ ህልሞች፣ ብዙዎች ህልም አድርገው ብዙዎች ተስፋ አድርገው የነበሩ ነገሮች የተቀየሩበት ምክንያት መንገድ ምን እንደነበረ እና አሁን ያለው ስርዓት ምን እንደሚመስል የተለያዩ ወቅታዊ ጉዳዮች ላይ እንወያያለን። ከዛም ደግሞ ወደ ወለጋ አካባቢ የተፈጸሙ አንዳንድ ጅምላ ግድያዎች አሉ። በኦሮሞ ህዝብ ላይ ታጣቂዎች የፈጸሙ ግድያዎች፣ ስለነሱም ነካነካ እናደርጋለን። ራጂን ተመልሼ ይዤ መጥቻለሁ። ራጂ ዌልካም። አብዲስ ቤተኛ ሆኛለሁ። በሰላም እንኳን ጠበቀኝ። ቲንክ አንድ ሳምንት ሚስ አድርገናል መሰለኝ። በተከታታይ ደግሞ ቀጣይ የወቅታዊ ጉዳዮች ላይ የምንወያይ ይሆናል። ለዛሬ እድል አመሰግናለሁ። ቴንክ ዩ ራጂ። እንግዲህ መግቢያ ላይ እንዳነሳሁት የ7 ዓመቱ ጉዞ ላይ ጥቂት እንወያያለን ራጂ። በተለያዩ አካባቢዎች ላይም የድጋፍ ሰልፎች፣ የተቃውሞ እንቅስቃሴዎችም የተለያዩ ሚዲያዎች ላይ ስንሰማ ነበረ በባለፈው የጠቅላይ ሚኒስቴሩ የ7 ዓመት ጉዞ ላይ እና ስለዚህም ጉዳይ አንተም በተለያዩ ሚዲያዎች ላይ የተለያዩ ሀሳቦችን ስታነሳ የተለያዩ ነገሮችን ስትነካካ እያየው ነበርና ስለዚህ የ7 ዓመት ጉዳይ እንዴት እንዳየኸው፣ ያለፉን 7 ዓመት ስገመግመው የጠቅላይ ሚኒስቴሩ የ7 ዓመት ጉዞ፣ ጠቅላይ ሚኒስቴሩ ሲመጡ የነበሩ ተስፋዎች፣ ህልሞች፣ የተለያዩ በተለይ መጀመሪያዎቹ 100 ቀናት ላይ ያደረጓቸው ንግግሮች፣ ያደረጓቸው ድርጊቶች፣ ኢትዮ ኤርትራን የማስታረቅ፣ ታጣቂዎችን የማስገባት፣ ተቋሚዎችን የታሰሩ ተቋሚዎችን መፍታት፣ ለኢትዮጵያ ፖለቲካ እና ለኢትዮጵያ ህዝብ ደግሞ የተለያዩ ሀሴትን የሚጭሩ ተስፋን የሚጭሩ ቃሎችን ሲገቡ ነበረ እና ከዛ በኋላ ግን ወደ መሀል ላይ ፖለቲካ ወደ መሀል እየመጣ ሲሄድ ግን ነገሮች እየተቀየሩ መስመር እየሳቱ መጥተው ነበርና እስቲ ስለሱ መጀመሪያ ሂደቱን አንሳልንና ለማስታወስም ጥቂት ትንሽ ፍላሽባክ እንዲያደርግብን ከዛ በዛ ላይ ገባ ብለን እንወያያለን። አመሰግናለሁ አብዲሳ። እንግዲህ ሰፊው የኢትዮጵያ ህዝብ እንደሚያውቀው ኢትዮጵያ ህዝብ ብቻ አይደለም መላው ማህበረሰብ እንደሚያውቀው የዓለም ኢንተርናሽናል ኮሚኒቲ እንደሚያውቀውም በዛች ሀገር ላይ ብልጽግና፣ የዛሬው ብልጽግና የትናንቱ ኢህአዴግ፣ በመሃል ደግሞ አዴፓና ኦዴፓዎች በነበሩበት ኢህአዴግ ከመበተኑ በፊት የዛሬ ወራ መጋቢት የ7 ዓመታቸው የብልጽግናን የአብይና የብልጽግና ስርዓት የነበረበት ነው። እኔን እና አብይ ወደ ስልጣን ከመጡበት ከመጀመር ወደ ስልጣን ሊመጡበት የነበረውን ጉዞ አክለን ብናነሳው ነው ጥሩ የሚመስለው። ለምን ወደ ስልጣን ሲመጡ በኢህአዴግ ውስጥ የቲፒኤልኤፍ የበላይነት በሰፈነበትና ሰፊ የህዝብ ተቃውሞች የተስፋፉበት ያ መንግስት የመውደቅ አፋፍ ላይ የደረሰበት ሰዓት ነበርና እና አብይ ወደ ስልጣን ለመምጣት ኢህአዴግ ውስጥ የነበረው ሽኩቻ በጣም የከፋ ነበር። የምታስታውስ ከሆነ ከ17 ቀናት በላይ ነው ውይይቶች የተደረጉት በኢህአዴግ ውስጥ። በዛን ሰዓት እንግዲህ ወደ ስልጣን ሊመጣስ የነበረ ሽኩቻ ነበረ። ይሁንና ወደ ስልጣን ከተመጣ ኢህአዴግ የውስጥ ለውጥ አድርጎ ወደ ስልጣን ከወጣ ወርሃ መጋቢት የዛሬ 7 ዓመት ነው። መጀመሪያ አካባቢ ላይ ለታሪክም ተጠያቂ እንዳንሆን ብዙሃኑ እንደሚያውቁት የፖለቲካ ምህዳሩ መስፋት፣ የፖለቲካ እስረኞች መፈታት፣ እንደውም እስር ቤቶቹን ሙዚየም እናደርጋለን ሲባል እንደነበረ፣ ከኤርትራ ጋር የነበረው እርቅ፣ ቁርስና ኤርትራ ምሳን ጅማ ሲያደርጉ የነበረው እንደዚህ አይነት ሂደቶች የምናያቸው የሚጨበጡ ሂደቶች ብቻ ሳይሆኑ ደግሞ ተስፋ ሰጪ የሆኑ ስቴት ኦነርሺፕ በተለይ በኦሮሞ ካምፕ ውስጥ
ኢትዮጵያዊነት የሚለው ጭንብል ስር ተሰልፈው የነበሩት ኃይላት ኢትዮጵያን መንጭቆ አውጥቶ ኢትዮጵያ የሁላችን ትሆናለች የሚል አዲስ የፖለቲካ ሂሳቤን በኦሮሞ ካምፕ ውስጥ የፈጠረ ተስፋ የሚሰጥ በተለይ ደግሞ ዲሲ ላይ እና ሚኒሶታ ላይ ከአቶ ለማ ጋር ያደረጉት ጉብኝት ታስታውሳለህ? የውጭ ኃይሎችን አንድ ላይ ማደራጀት እንደዚህ አይነት ሂደቶች ለተወሰኑ 100 ቀናት አንተ እንዳልከው 3 እና 4 ወር ለማይበልጥ የተደረጉ ሂደቶች በጣም ተስፋ ሰጪና የኢትዮጵያ ውጣ ውረድ ችግሮች በውጣ ውረድ የመጡ ናቸው። ከፊውዳል መንግስቱ ኢትዮጵያ ከመሰራረቷ ከምኒልክ ጀምሮ ምኒልክ ኢትዮጵያን አዲስቷን ኢትዮጵያ መሰረት ካለበት ጊዜ ጀምሮ በተዋረድ የመጡ ኃይላት የየራሳቸው የሆነ ውጣንቅጥ ወይ ችግር የተሻጋገረ ችግር ነበረ። ግን በዛን ቅጽበት በ2018 ግን እኚህ ሁሉ ችግሮች የ50 እና የ60 ዓመት የኢትዮጵያ ችግሮች መፈታት ይችላሉ የሚል ተስፋ ሰጪ የሆነ የሰነቀ ምቅ የሆነ ኃይል ነገም ኢትዮጵያን ሊያሻግራትና ሊቀይራት ይችላል የሚል ሂሳቤ ነበር በዛን ሰዓት የተፈጠረው። ይሁን እንጂ ከ100 ቀናት በላይ የማይሆን ከዛም በኋላ እንደምታውቀው ኢትዮጵያ ዛሬ ባለችበት ባሳለፈው 7 ዓመት ኢትዮጵያ ያለችበት ፌልድ ስቴት ብለን መቁጠር የምንችልበት ደረጃ ደርሷል። የጅምላ ግድያዎች፣ ጅምላ አፈናዎች፣ ጅምላ እስራት ከአርቲስት ሃጫሉ ሁንዴሳ ጀምሮ እስከ ከረዩ አባገዳዎች እስከ በቴ ኡርጌሳ በሰላማዊ መንገድ የፖለቲካ ምህዳሩ ጠቦ ኦነግና ካፋው በሰላማዊ መንገድ እንታገላለን የሚሉት ኃይሎች ከ200 በላይ ኦፊሳቸው መዘጋጃታቸውን በመግለጫቸው ገልጸዋል። የኦነግ ከነሊቀመንበሩ ከአቶ ዳውድ ኢብሳ ጭምር የቤት ውስጥ እስረኛ ሆነው ሁሉም አመራር የታሰረበት ደጋፊዎችና አባላቱ እንግልትና ስቃይ በመላው ሀገሪቱ ደግሞ አብላጫው የሀገሪቱ ክፍል በኮማንድ ፖስት ሲተዳደር የነበረው የመጀመሪያዎቹ 3 እና 4 ዓመታት ዛሬ ደግሞ በካየን በሰሜኑ ከትግራይ አካባቢ የነበረው ጦርነት በአማራ ክልል አካባቢ ያለው ዛሬ በኦሮሚያ ላይ ከ3 እና 4 ዓመት 2018 ተወሰኑ ወራት በኋላ ኦሮሚያ ላይ የተቀጣጠለው ተቋም ውስጥ ከዛሬ ድረስ ያሉት ችግሮች እኚህን ሁሉ ስታያይዝ አንድ ላይ የአብይ የ7 ዓመት ጉዞ በተስፋ ተጀምሮ ወደ ማይወጣበት ውጣንቅጥ ውስጥ ህዝቡን የጨመረበት ነው። ያም ብቻ አይደለም። እኔ ያለንበት ችግር የኢኮኖሚ ኢንፍሌሽኑ ሰው ለዳቦ የሚኖርበት ልጅ ገብቶ መውጣቱን ህፃናት ከቤት ወጥቶ መግባታቸውን ማንም ገብቶ ዜጎች ገብቶ የመውጣታቸው ተስፋ አንሰርቴን የሆነ ሴኪሪቲ ሲቹዌሽን ውስጥ አገሪቷ ያጣለችበት በኢኮኖሚ ውድቀት አገሪቷ ገብታበት የማታውቅበት የኢኮኖሚ ውድቀት ውስጥ ማህበረሰቡ ደግሞ ሰርቶ መብላት የማይችልበት ችግር ውስጥ ነው የገባችው። ያም ብቻም ሆኖ አይደለም። በጣም የሚያሳስበው ተስፋ የሚሰጥ ከዚህ ሊያስወጣ የሚችል ተስፋ የሰነቀ ምንም ዓላማ እና የወደፊት የለውጥን ሂደትም ተስፋ ሰጪ የሆኑ ሂደቶችን አታይም። ምናልባት በዚህ መሃል ጭፍን ደጋፊ እና ጭፍን ተቃዋሚ ብቻ እንዳንሆን በመሃል ብቻ አንዳንድ ኮስሞቲክ የሆኑ ቼንጆችን የኮሪደር ልማት እያሉ ልማቶችን እያመጣን ነው የሚባል አባይ ግድብ ዙሪያ ላይ አንዳንድ ለውጦችን የሚነሱ አሉ። ለእኔ እነዚህ ምንት ናቸው? በመንግስት ደረጃ አንድ ራዕይ የሰነቀ አይዲዮሎጂ ያለው የፖለቲካ ድርጅትና ወይ ደግሞ አገር የሚመራ ጠቅላይ ሚኒስትር ሳይሆን አንድ ተራ ከንቲባና አንድ ሎካል የሆነ ሙኒሲፓል የሆነ ኃይል ሊሰራው የሚችለው ለውጥን ያንን እንደ ለውጥ የሚቆጥሩ አሉ። ግን ከዛ በላይ ዜጎች ኢትዮጵያ የህዝብ ለህዝብ ግንኙነት ሶሻል ኮሄሽን የምንላቸው ተፈርካክሰው ዛሬ የምናያቸው ህዝብ ለህዝብ ብሔር ለብሔር አይዲዮሎጂ ለአይዲዮሎጂ ጥላቻ የሰፈነበት ሰው የመንግስት ተቋማትን አምኖ በሰላም ለመኖር የዜጎች ሰላምን የማስጠበቅ የበላይነት ያለው መንግስት እምነት አጥቶ ለራሱ መሳሪያ ገዝቶ ራሱን መጠበቅ ራሱን ማደራጀት ወደ ደረሰበት ደረጃ ደርሰናል። በኢኮኖሚ ብቻ አይደለም፣ በሌሎች ሴክተሮችም በትምህርት አይተን ከሆነ 3% ብቻ ነው ወደ ከፍተኛ የትምህርት ተቋም የማለፍ እድል። ያ ማለት ምን አይነት ፖሊሲ ነው? ትምህርት ቤቶች ተዘግተዋል። የጤና ኬላዎች አገልግሎት አይሰጡም። አርሶ አደሩ በቂ የሆነ ማዳበሪያ ሰፕላይ ስለማያገኝ እና አንዳንድ ቦታዎች ላይ መንግስት የሌላ ኤክስኪውዝ ያነሳል። የትጥቅ ትግሎች ስላሉ ነው፣ ጦርነት ውስጥ ነበር የሚባለው። ግን ግድያዎች እነ በቴ ኡርጌሳ መሳሪያ ሊያዙ
ሀሳብ ይዘው ብቻ በራሳቸው ቀበቶ ወደኋላ ታስረው ነው የተገደሉት እና አገሪቷ በተስፋ ጀምራ እማትወጣበት ውቃንቅጥ ውስጥ የተጣለችበት ሁኔታ ነው ያለው በአብይና በስርዓቱ መንግስት። አብዲሳ መልካም ራጂ፣ እንዳልከው ነው ያለፉት የ7 ዓመት ጉዞ ይህንን ይመስል ነበር እና እዚሁ ላይ አስከትለን እንድታነሳልኝ የምፈልገው ይህንን እንደመነሻ ከተጠቀምን በተለያዩ ሚዲያዎች ላይም የተለያዩ አስተያየቶችን ስሰጥና እንዲሁም ከተለያዩ አካላት ጋር ስትሟገት ነበር እና እነዛን ሙግቶችም ወደዚህ ሚዲያ አምጥተን እነዛ ሀሳቦች ላይም እናወራለን። ግን ጥቂት ለማንሳት ያክል ምንድን ነው የገጠመው ይሄ ስርዓት? ይሄ ስርዓት ይህንን የገጠመው ይሄ ስርዓት ወደዚህ ሽፍት ያደረገበት እንዳልነው 100 ቀናት ላይ የተነሱ ተስፋ ሰጪ ህልሞች ነበሩ። ሀገሪቷ ሃኒሙን ላይ የነበረች ነበረ የሚመስለው። ጭፈራ ነበር፣ ደስታ ነበር፣ ተቃዋሚዎችን መቀበል ነበር፣ ምን ነበር። ያ ሃኒሙን ግን ሽፍት አድርጎ ወደ ትራጀዲ ገባ። ሁሉም ነገር ወዳልተሰበ ወዳልተጠበቀ ሁኔታ ሽፍት አደረገ እና ያ ነገር አሁን ድረስ ሳይቆም አሁን ድረስ ቀጠለ። ሁላ በአፍሪካ ታሪክ ታይቶ የማይታወቅ ጦርነትን ያስተናግድንበት ወቅት ሆነ። በትሪሊዮንስ ኦፍ ዶላር ላይ የወደመበት 7 ዓመትም ነበረ በጦርነቱ ምክንያት። ሚሊየን ሰዎችም በ2 ዓመት ውስጥ ምሽክ ብለው ያለቁበት፣ ሚሊየንስ ኦፍ ኢትዮጵያንስ በአንድ ጦርነት ምክንያት ምሽክ ብለው እንዲያልቁ የሆነበትም ጦርነትን ያስተናገድንበት ስርዓት ነበረ። ብዙዎች ከቤታቸው ተጠርተው ንውጡ ተብለው ከተኙበት፣ ቡና እየጠጡ ካሉበት ከእናት ከአባታቸው ጉያ ስር ተጠርተው በአደባባይ ሲረሸኑ፣ እስር ቤት የነበሩም ከእስር ቤት እየወጡ ሲረሸኑ፣ የማያልቀው ላይ ብንደረድራቸው ሰዓታት የማይበቁ የተለያዩ ነገሮችን ስናስተናግድ ነበር። እኛ ራሱ ላይ ማይንዳችን አንድ እንደ ጋዜጠኛ ሚዲያ ላይ እንዳለ ሰው ያለፈውን የኢትዮጵያን 7 ዓመት ፖለቲካ ሳነሳ እኔ እንደ አንድ ወጣት ማይንዳችን አቢዩዝ ነበር ያደረገው። እውነት ለመናገር የምናያቸው ነገሮች እንደ ጋዜጠኛ ይላክልናል፣ ኤቭሪቲንግ ይደርሰናል በየሰዓቱ። የተለያዩ ግድያዎችን እንደወረደ ነው የምናየው። ብለርዶ ነው እንኳን አይደለም ተሸፍኖ አይደለም። እና ማይንዳችን እስኪበላሽ ድረስ ማለት ነው የምንተኛው። እንቅልፍ ራሱ እውነት ነው የምልህ በጣም ሰላማዊ እንቅልፍ እንኳን አተኛም ነበረ። በየቀኑ ሰው ሲታረድ ነው የምታየው፣ ምን ስትል ነው የምታየው ምናምን ነገር እና ማይንዳችን እስኪበከል ድረስ አሰቃቂዋን ኢትዮጵያን አስተናግደን ነበረ ባለፉት 7 ዓመታት። እና ምንድነው ይህንን ተስፋችንን ሽፍት ያደረገው ነገር እና ወደ እንደዚህ የከተተው ነገር ምንድን ነው? ጥሩ አብዲሳ፣ ብዙዎቹ የየራሳቸውን ሃይፖቴሲስ ያነሳሉ። እንደውም አንተ እንዳልከው በአንድ የኦሮሞ ሚዲያ ላይ በኦሮምኛ ፕሮግራም ከወጣቶች ጋር እንደዚህ እንወያይ ነበርና ኢትዮጵያ ውስጥ ውጣንቅጥ ውስጥ እንድትገባ ያደረጋት በተለይ ደግሞ ኦሮሚያ አካባቢ ያለው ችግር እየሰፋ ሄዶ ለሌላው ተስፋፍቶ አሁን ላይ ሶማሊያ ክልል አካባቢም ባለፈው ሳምንት ኦብነግ መግለጫ አውጥቷል ወደ ትጥቅ ትግል ለመግባት። ደቡብ አካባቢ የተወሰኑ አዲስ ክልሎች ተፈጥረዋል። ደሞዝ መክፈል አቅቷቸዋል። የውስጥ ሽኩቻው የናረ ነው። ኦሮሚያ አካባቢ የምታየው ነው። ሰላም የላትም። ኦሮሚያ የጦርነት አውድማ ናት። የፖለቲካው ሰንተር ናት። ተንቤንና መቀሌ ላይ የሚዋጋው እዛ ነው እንጂ የሚዋጋለት ኦሮሚያ ነው። ዳንግላና ሞጣ ላይ ሆኖ የሚተኩሰውም ለ4 ኪሎ ነው። ኦሮሚያ የጦርነቱ አውድማ ሆና ነው ያለችው። እኚህ ሁሉ ውጣንቅጥ ውስጥ እንድንገባ ያደረገን ኢትዮጵያ ያለችበት በአሁን ቁመና ላይ ራዕይ የሌለው የብልጽግና መንግስትና የአብይ አስተዳደር ነው ብዬ የማስበው። ለምን መጀመሪያ አካባቢ ላይ የቅድም ያነሳናቸው ተስፋ ሰጪ ሂደቶች ሊጨልሙ የቻሉት መንግስት አገርን ለመምራት የያዘው ራዕይ የራሱን ድርጅት እንደውም አሁን ከድርጅት አልፈን አብይ የራሱን ስልጣን ብቻ ለማቆየት የሚያደርጋቸው ጥረቶች የፖለቲካ ምህዳሩ ተዘግቶ ወደ ማንወጣበት ውጣንቅጥ ውስጥ ገባን። ቅድም እንዳነሳሁት ምናልባት በተዋረድ የመጡ የተቋማት ግንባታ አሁን ተቋምን በአንድ ሌሊት አትቀይረው። የተለያዩ ፖሊሲዎች አሉ። ይሄ ኮንስሌሽን ሪኮንስሌሽኑ
ለህዝብ የህዝብ ግንኙነቱ የፖለቲካው ቁርሾ እኒህ ኃይሎች በአንድ ጊዜ የምትፈታቸው አይደሉም። ግን ያንን ሊፈታ የሚችልበት እድል አግኝቶ ነበር ብልጽግና 2018 ላይ በኢትዮጵያ ታሪክ ውስጥ በሰላማዊ መንገድ ስልጣኔን የተረካከቡና ቅቡልና ህዝባዊ ቅቡልና ያገኘ እንደዚህ አይነት አልተገኘም ነበር። ያንን ወደ ጨለመ ሂደት ያስገባው ብልጽግና ራዕይ ይዞ አገሪቷን የማሻገር ሂደት ብቃትና ዊሊንግ ባለመያዙ የገሚሶቹ የትጥቅ ትግሉ ወዲያውኑ ሳይቆይ ስለተጀመረ ይላሉ ያነሳሉ። በተለይ ኦሮሚያ አካባቢ፣ ትግራይ አካባቢ የነበረው ጦርነት ድሮ ኢህአዴግ ውስጥ የነበረውን ሽኩቻ አንጥተው ቲፒኤልኤፍን ሃንድል አድርጎ ያለመጓዝ ሳትቀድመኝ ቀደምኩ አይነት ነው። የሰሜን ኢዝ የሚባለው ምክንያት ነው፣ ማማሃኛ ነው። ኦሮሚያ አካባቢ ያለው አብይ ላይ ስልጣን ፍለጋ ነው ጦርነት መሳሪያ ያነገቡት ብሎ የሚያነሱ አሉ። የኦሮሞ ነጻነት ሰራዊት ኦሮሚያ አካባቢ የያዘው ትጥቅ ትግል በሰላም መንገድ በኤርትራ ላይ የተደረገው ከኦነግ ጋር ያደረገው ስምምነት ወደ ስራ እንዲፈታ ብልጽግና ኤንቫይሮንመንቱን ፈርታይል ሆነ ኤንቫይሮንመንት ቢያደርግና ስምምነቱ እንደተፈለገው ቢፈጸም ኖሮ የኦሮሞ ልጆች መሳሪያን ይዞ ጫካ መግባት አራራ ያልነበረባቸው ጥያቄ ስላላቸው ጥያቄዎቻችን በዚህ መንገድ ስላልመጡ ብሎ በሰላማዊ መንገድ ይታገል የነበረው የፖለቲካ ምህዳሩ ሲዘጋ ወጣቱ የትጥቅ ትግሉ መረጠ። ስለዚህ ብዙዎቹ የትጥቅ ትግሉ ነው ብልጽግና የማይገባበት፣ ሰላም ከሌለ እድገት የለም፣ ኢኮኖሚ ሌሎች ነገሮች ላይ አድጉ ይችላሉ፣ ሰላም ወሳኝ ነው የሚል የሚያነሱት ማለት ነው። ስለዚህ የገባንበት ውጣንቅጥ ውስጥ አንበሳውን ድርሻ ያለው ብልጽግናና መንግስቱ የያዘው ራዕይ አገርን የማሻገርና መጀመሪያ ላይ ተስፋ ሰጪ የሆኑ ሂደቶችን ብሎክ በማድረጉ ነው። ያ ከሌለ ለምን ወሳኝነት ወደ ተቃዋሚዎች መጥተ ለኔ ትጥቅ ትግል ለምን ተነሳ ከማለት ትጥቅ ትግሉን ያነሳውን ጥያቄ ለምን መንግስት አልመለሰም? መንግስት አንበሳውን ድርሻ አለው። ለምን ፖለቲካዊ የሆኑ እርምጃዎችን ወስዶ ያንን ካስቀረ ወደ ጦርነት የምንገባበት ምክንያት የለም። የሰሜን ጦርነት መንግስት ማቆምና አለመጀመር ይችል ነበረ ከቲፒኤልኤፍ ጋር ያለው ርንግል ቢቆም። በሴም ታይም አማራ ክልል አካባቢ ያለው ጦርነትም የተነሳው መንግስት ራሱን ቁጭ ብሎ የትጥቅ ትግሉ ሳይስፋፋ ልዩ ኃይሉን ከማስፈታት ጀምሮ የፋኖ አደረጃጀት ብሎ ለራሱ የያዛቸውን እኚህን ኃይሎች ፖለቲካዊ የሆነ እርምጃዎችን ወስዶ መፍቶ ቢሰጥ ያንን አይደርስም። ኦሮሚያ አካባቢ ያለውም ጥያቄ የኦሮሞን ህዝብ ጥያቄ ይዞ የሚታገሉት የትጥቅ ትግል ውስጥ ያሉት የኦሮሞ ነጻነት ሰራዊት ኦነግ መጀመሪያ በሰላማዊ መንገድ ለመታገል ሲያደርግ እዛ ውስጥ የኦሮሞን ጥያቄ አክሎ በሰላማዊ መንገድ እንዲታገሉ ኢንቫይሮንመንቱን ቢሰጣቸው በስምምነቱ የተፈጸሙ ነገሮችን ቢፈጽም የሁሉ ውጣንቁጥ ውስጥ ባልተገባ። የኢኮኖሚ ውድቀቱም አለ፣ በኢንተርናሽናል ደረጃ ኢንፍሌሽን አለ። ስለኛ አሁን በምንኖርበት ወስተርንም አለ። ግን ያ አይደለም ኢትዮጵያ ውስጥ ያለው። ገበሬው አርሶ መብላት የማይችልበት ነው ወጥተ መግባት። ዛሬ እኮ ቀብር ሰርግ ተወ ደስታ ነው፣ አንድ ቀን ትደርስበታለህ። ዘመድን የማትቀብርበት፣ አባት እናትን የማትቀብርበት፣ ወንድም እህቱን የማይቀብርበት፣ ወጥቶ ትምህርት ቤት ሂዶ መምጣት የማይችልበት ሲቹዌሽን ላይ ነው። ይህን ሁሉ ጠንቅጦ ውስጥ ያስገባው ብልጽግና ቆም ብሎ የለውጥ ሂደቱን አሻግራለሁ ብሎ የተቀበለውን አዳራ መብላቱን ከሌሎች ድርጅቶች ጋር መስራትና ሀገርን ማቅናት ብቻ ሳይሆን ብልጽግና የራሱን የውስጥ ችግሩን እርሱ መፍታት አለመቻሉ እዚህ ውስጥ ችግር ገብተናል። አብይ ከተቃዋሚዎች ጋር መስራት አይደለም አብረን እናሻግራለን ብሎ አደራ ከተቀበሉት ከነለማ ጋር መስራት አቃተው። የውስጥ ሽኩቻው ብታይ ከመጀመሪያ ጀምሮ የብልጽግናን ሂደት ብታይ ባለፉት 7 ዓመታት አብዮት ልጆቿን በላች አይነት የ1974 አይነት ነው የሚመስለው። ብልጽግና ውስጥ ሚኒስቴር ዴታ የነበሩ የክልል ፕሬዝዳንቶች የነበሩት ተበልተዋል በስርዓቱ፣ ግማሹ ታስረው ነው ያሉት። ያንን ስታይ ኮሌክቲቭ የሆነ ራዕይ ያልነበራቸውም ግለሰቦች የራሳቸውን ራዕይ ብቻ ስልጣናቸውን ለመጠቀም የሚጠቀሙበት ሂደት ነው። ያ ብቻ አይደለም፣ አገር ውስጥ ብቻ አይደለም፣ በምስራቅ አፍሪካ የማንገባበት ችግር ውስጥ ገብተን ከኤርትራ ጋር ችግር አለን፣ ከሶማሊያ ጋር ንቁቁር ዝም ብሎ የዲፕሎማሲ መፍትሄ አግኝቷል ብሎ ላይ ማስመሰል ነገር ነው ያለን። በኦላ አካባቢ ያሉትን ከኬንያ ጋር ያለን ችግር አለ።
ሳውዝ ሱዳን የራሷን ችግር አላት። ራሳችንም ችግር ውስጥ እንድንገባ አድርገዋል። ሱዳን ውስጥ በማይል የሚቆጠር የኢትዮጵያ ድንበር ውስጥ ነው ያሉት የተዋጉ ያሉት ኃይሎች። ከእነዚህ ኃይሎች ጋር ራሱ ሰላም የለንም። የወደብ ጉዳይ ሲነሳም ከሁሉም ጋር የሚያያዝ አለ። የአባይ ነገር ሲነዛ የግብፅ ጉዳይ ይነሳል። ባህላዊ የሆኑ ጠላቶች፣ ስር ሰደድ የሆኑ ጥላቻ ያላቸው አሉ። እኚህ ሁሉ ንትርኮች ብልጽግና ሀገር ውስጥ ብቻ ሳይሆን ከጎረቤት ሀገሮች ውስጥ ያለው ግንኙነት ራሱ አገሪቷ ተስፋ እንዳይኖራት አድርጓል። ይሄ ኮንትሪቢዩሽን አገር ውስጥ የትጥቅ ትግሉ የፖለቲካ ምህዳር አለመስፋቱ እንበል ምንድን ነው ታዲያ ከውጭ ኃይሎች ጋር ከጎረቤቶቻችን ጋር የሚያጣላ ራዕይና ኮንሰልትድ የሆነ ነገን ሰላምን አዘል የሆነ ፖሊሲ አለመያዙ ነው። ስለዚህ በደፈናው የብልጽግና ችግር ነው ይሄን ሁሉ ያመጣው ብዬ ነው የማስበው። አብዲሳ መልካም ራጅ። እስቲ ይህንን ደግሞ ስርዓቱን ወደዚህ ወደ ስልጣን ለማምጣት ከፍተኛ የሆነ ዋጋ የከፈለው የኦሮሞ ህዝብ ከስርዓቱ ይጠብቆ የነበረው ነገር አንድ ነገር አለ። የጠየቃቸውን ጥያቄ በተገቢ ሁኔታ የመመለስን ነገር ተስፋ አድርጎ ተስፋን ሰንቆ የኦሮሞ ልጆችን ወደዚህ ስርዓት ገፍተው እንዲገቡ ከተቃዋሚዎችም ውስጥ ተቀላቅለው እንዲያግዙ ከውጭም ያሉ እንዲገቡ የተለያዩ ግፊቶችንም አድርጎ ይህን ስርዓት ወደ ስልጣን የማምጣቱን ግፊት ሞቶ ብዙ የኦሮሞ ወጣት አልቆ ነበረ ወደዚህ ይህን ስርዓት ያመጣው። ስርዓቱ የመጣ ጊዜም አጨብጭቦ ደግፎ ነበረ ስርዓቱን ወደ ቤተ መንግስት ያስገባው። ከዛ በኋላ ግን ከገባ በኋላ የኦሮሞ ህዝብ የሚጠብቀው ነገር ነበረ ከዚህ ስርዓት የጠበቀውና ግን የመጣለት ውጤት ፍጹም የተለያዩ ነበሩ እና በዚህ ላይ የተለያዩ ክርክሮችንም የሚያነሱ አሉ እና የዚህ ስርዓት ሌጋሲን ሲገመገም ያለፉት 7 ዓመታት የኦሮሞ ህዝብ ይህን ስርዓት ወደ ስልጣን ለማምጣት የከፈለው ዋጋን እና ከዛ በኋላ ከከፈለው ዋጋ በኋላ ግን የሚተመለስለት ምላሽ ምን እንደሚመስል እና የዚህ ስርዓት አስተዋጽኦ የዚህ ስርዓት ለኦሮሞ ህዝብ ያመጣው ውጤት ምን እንደሚመስል አንሳለን። እስቲ የኦሮሞ ህዝብ የከፈለው ዋጋ ምን እንደሚመስል እና አሁን ደግሞ ያን ስርዓት በማምጣቱ እየከፈለ ያለው ዋጋ እስቲ በልልብራጅ። ጥሩ ጥያቄ ነው። ላይክ ብዙዎቹ አብላጫው ኦሮሞ ባለ ጊዜ ነው እያሉ የሚያነሱት ነገር አለና በስርዓቱ ካየህ በዚህ ስርዓት ውስጥ ኦሮሞ ከማንኛውም በላይ ተጎጂ ነው እንደ ማህበረሰብ። ከኦሮሞ አብራክ የወጡ የኦሮሞ ህዝብ ጥያቄ ምንም የማይመስላቸው በብልጽግና አጎበር ስር የሆኑ አንዳንድ የኦሮሞ ተወላጆች የተጠቀሙት ጥቅም ሊኖር ይችላል። ወደ ስልጣን መጥቶ ስልጣን ላይ ያሉ ግን በስልጣን ክፍፍሉን ብታይ እኔ ብዙ ጊዜ እናገራለሁ በሶሻል ሚዲያ ፖርትፎሊዮዎቹን ብታይ 22 የሆነ ሚኒስቴሮች አሉና የፌደራል መስሪያ ቤቱ ጋር ብታይና ስብጥሩን ብታዩ የኦሮሞ ወጣትና ከኦሮሞ ማህበረሰብ የወጣው ኃይል ያለው ስልጣን ክፍፍሉን ብታይ አይገናኝም። ኦሮሞ ባለጊዜ ነው ብለውት ከማጠልሸት ባሻገር የኦሮሞ ህዝብ ግን ይሄ ለውጥ እንዲመጣ ዋጋ የከፈለው ከ5000 በላይ የሆኑ ቄሮዎች ታንክ ስር ቆመው ዋጋ መስዋዕትነት የከፈሉበት የለውጡ ባለቤት የኦሮሞ ህዝብ ነው። የኦሮሞ ህዝብ ደግሞ በዚህ ሂደት ውስጥ የኦሮሞ ጥያቄ ማንም ሰው መናገር የሚችለው ፋንዳሜንታል የኦሮሞ ጥያቄዎች በተዋረድ የኦሮሞ ትጥቅ ትግልና ሰላማዊ ትግል ሲጀምር ኦነግ ቁጭ ብሎ በፖለቲካ ፕሮግራማቸው ያቀፋቸው የኦሮሞ ጥያቄዎች የዛሬ 60 እና 50 ዓመት 1 2 3 4 ብለዋል። እኚህ ፋንዳሜንታል የሆኑ ጥያቄዎች መልስ እንዲያገኙ ነው የኦሮሞ ህዝብ መስዋዕትነት የከፈለው። ከነዚህ ጥያቄዎች አንድም መልስ አላገኘም የኦሮሞ ህዝብ። ስለዚህ የሰዋነው ቄሮና ከዛም በኋላ ደግሞ በብልጽግና ስር የተሰዋው ቢደመር አስብ በ20,000 የሚቆጠር ህይወት ጠፍቶ የኦሮሞ ህዝብ ያገኘው ጥቅም የለም። በኦሮሞ ህዝብ ጥቅም ያገኙ ግለሰቦች አሉ፣ ወደ ስልጣን የመጡ ግለሰቦች አሉ። ግን የኦሮሞ ህዝብ እንዳውም የኦሮሞ ህዝብ በዚህ ስርዓት ከኦሮሞ ህዝብ በላይ የተጎዳ ማንም የለም። አንዳንዴ መንግስት ራሱ የኦሮሞ መንግስት ነኝ እንዲመስል እያስመሰሉ ተራ ካድሬዎች በአውራጃ በከንቲባ በምናምን ደረጃ ያሉት የፈለገውን ኮራፕሽን እየሰራ እያስመሰለ የኦሮሞ ህዝብ አብሮ ከሚኖረው
ማህበረሰብ ውስጥ ጥላቻን ሰንቆ የህዝብ ለግንኙነቱ ሻክሮ ኦሮሞ በሄደበት ሁሉ እንዲጠላ እንዲገደል በሶማሊያ ክልል፣ በአማራ ክልል፣ በተለያዩ ክልሎች ኦሮሞዎች እንደ ባለ ጊዜ ተቆጥረው እንደ መንግስት አካል ተቆጥረው ሲገደሉ ሲጠሉ ነው ያለው። እንደው አንድ ኦብነግ ወደ ትጥቅ ትግል የገባበትን ምክንያት ሲያስቀምጥ ያየሁት ባለፈው ሳምንት የኦሮሞን የበላይነት ኦሮሞ ጠል ፖለቲካ አካባቢም ስታይ የኦሮሞን የበላይነት ብሎ ኦሮሞ ጠል ሂደት እንዲፈጠር በኦሮሞ ህዝብ ላይ ቁርሾን የፈጠረ ኃይል ነው። የኦሮሞ ህዝብ ምንም ያገኘው ጥቅም የለው። እንዳውም የኦሮሞ ህዝብ ትናንትና ቲፒኤልኤፍ የበላይነት አላት እንደ ድርጅት ተብሎ ሲነሳ እኮ 6 ሚሊዮን የሆነ ህዝብ ከ40 እና ከ50 ሚሊዮን ህዝብ እኩል ሆነው ስልጣን አገኘ፣ የበላይ ስልጣን አገኘ። ዛሬ የኦሮሞ ህዝብ የኦሮሞ ገበሬ አገሪቷ ኤክስፖርት ከምታደርገው ጂዲፒ ውስጥ 75% የኦሮሞ ገበሬ ነው የሚያመርተው። አንድ ምሳሌ ላንሳል። እኔ ውጭ ሀገር ነው የምኖረው። ምንገዛው ቡና የኢትዮጵያ ሱቅ ውስጥ ብትሄድ ኤክስፖርት የሚያደርጉት እነ ተክለ ሃይማኖት፣ እነ ሸዋንዳኝ፣ እነ ሸዋንግዛው ናቸው። ቡናውን የሚያመርተው ግን ጫላና ገመቹ ናቸው። ኢትዮጵያ ውስጥ የጀርባ አጥንት የሆነውን ኢኮኖሚውን ይዞ ያለው ፕሮቫይድ የሚያደርገው ኦርዲነሪ የኦሮሞ ህዝብ ምንም ጥቅም አላገኝም። የሚጠቀመው ሌላኛው መሬቱ ላይ ፊንፊኔ ዛሬ ከ24000 ስኩዌር ኪሎ ሜትር ወደ 56000 ስኩዌር ኪሎ ሜትር አድጋለች። ባለፉት 6 ዓመታት ያደገችው ፍራንስ ሞጣ ወይ ሌላ ነገር አይደለም፣ ቱለማ መሬት ላይ ነው፣ ኦሮሚያ ክልል ላይ። እኚህ ሁሉ የኦሮሞን ገበሬ እየገፉ ነው። ማስተር ፕላን ኢናዘር ዌይ ማለት አርባናይዜሽን እየተባለ የኮሪደር ልማት እየተባለ ሌላ ነገር እየተባለ ኢንዱስትሪያል ኤሪያ እየተባለ ምንም ያልተጠና ህንድ ሀገር የተጠና ኢንዱስትሪያል የግብርናውና ኢንዱስትሪ ማዕከሉን ማገናኘት ሲባል ባለፈው ኦቤን ላይ ሲከራከሩ ነበር። አይተህ ከሆነ የመንግስት መዋቅር ሁሉ መጥቶ ስህተት እንደሆነና በኢትዮጵያ ኮንቴክስት እንደማይሰራ እኚህ ሁሉ ሂደቶች ኦሮሞን ነው ሲያጠቁኝ ነበር። ኮምፒት ማድረግ አይችልም፣ መሬቱ ላይ መስራት አይችልም። እየተሰደደ ያለው የኦሮሞ ህዝብ ነው። ስለዚህ በዚህ ሂደት ውስጥ ኦሮሞ ቁሳዊና አካላዊ የሆነ ጉዳት ከሚታየው የተሰዋው የሞተው ከእስር ቤት ወጥቶ በጅምላ የተገደለው ከነከረዩ አባገዳዎች ጀምረ እስከ ዛሬ እኔ እናንተ እስከምናወራበት የሚሰዋው ህይወት ያ ሁሉ ቁሳዊና አካላዊ ባሻገር ደግሞ በስነ ልቦና የኦሮሞ መንግስት ነው ተብሎ ኦሮሞ እየተሸማቀቀ የሚኖርበት በውጭ ሀገር ድረስ እኮ የኦሮሞ ልጆች እነ ታከለም ጭምር ዲሲ ላይ እንደተሰደቡ አይታል። ያ ሁሉ የመጣው ብልጽግና የኦሮሞ መንግስት መስሎ በመታየቱ እንዲታይ ባደረጉት ካድሬዎች እንጂ የኦሮሞ መንግስት እንደ ለገሲ ብታስቀምጠው ይሄ ነው ኦሮሞ ያገኘው የሚባል ምንም ነገር የለም። ቴንክ ዩ ራጂ። እስቲ ይህንኑ ወደ ማጠቃለል እንግባና የተለያዩ ሙግቶች ሲነሱ ነበረ። በአጠቃላይ በዚህ የ7 ዓመቱ ጉዳይ ላይ የተለያዩ አስተያየቶች ሲነሱ ነበረ ከተቃዋሚውም ከደጋፊውም አካላት። አንዳንድ የደጋፊዎቹ አስተያየት እንደምንሰማው ከሆነ ቅድምም እንደ ማንሳት አድርገዋል። እዚህ ላይ ትንሽ አድብተህ እንድታነሳው ነው። የብልጽግና ችግር አይደለም፣ ያለፉት የኢህአዴግ ስርዓት ያመጣው የተዋረድ ችግር ነው። ያለፈ ያላለቀ ታሪክ ይዞት የመጣ ችግር ነው። ወደዚህ ነገር እንድንገባ ያደረገን ያለፈ የትላንትና ትራማችን ነው። እንደ አዲስ አሁንም ወደ ማያልቅ ወደማያበቃ ውጥንቅጥ ውስጥ እንድንገባና የብልጽግናን ሀሴቶች ተስፋዎችን መስመር እንዲያስት ያደረገው የትላንትና የኢህአዴግ ችግር ነው የሚሉ አሉ። አይ አይደለም፣ የብልጽግና ችግር ነው። ብልጽግና ራሱ በምን መልኩ ችግሮችን መፍታት እንዳለበት፣ የተቃዋሚዎችን ጥያቄ በምን መልኩ መፍታትና መስመር ማስያዝ እንዳለበት አለማወቅ ወይም አለመቻሉ ወይም ደግሞ እችላለሁ ብሎ ያደረጋቸው ነገሮች ተገቢ አለመሆናቸው ነው ወደዚህ የ7 ዓመት ውጥንቅጥ እንድንገባ ያደረገን የሚሉ አሉ። ሌሎች ደግሞ እንደ ሌላ ሀሳብ የሚያነሱት ተቃዋሚዎች ገና ስርዓቱ እንደመጣ ትጥቅ ትግልም ብለው ትጥቅ አንስተው ወደ ትጥቅ ትግል መግባታቸው ነው። ብልጽግና
እንደ ተስፋ ያነሳቸውን ሀሳቦች መስመር እንዲስት ያደረገው የሚሉ አሉ። አጠቃላይ ሲታይ የብልጽግና ችግር ነው ወይስ ያለፈ የትላንትና ያላለቀ ችግራችን ነው ወይ? የብሔር ግጭቶቻችን ምናችን የትላንትና የፖለቲካ ተቋማት እርስ በርስ የነበራቸው የግል ግጭቶች ምኖች እነዚህ ነገሮች ይዞት የመጡት ነው ወይስ ከዛ በኋላ ደግሞ የተነሱ ወደ ጦርነት ያስገቡን የተቃዋሚ ኃይሎች እንቅስቃሴ ደግሞ የፈጠራቸው ችግር ነው ወይ የሚለውን እስቲ እሱን ጥቂት የማጥራት ሀሳብ አንሳለንና በዚህ እናጠቃለዋለን። ይሄንን ጥሩ። አሁን ቅድም ትንሽ ለመንካት ሞክሬያለሁ። ብልጽግና አንበሳውን ድርሻ ይወስዳል። በተዋረድ የመጡ ችግሮች አሉ። እነዚህ በተዋረድ የመጡ ችግሮች ቁርሾዎችን ይዘው መጥተዋል፣ ትርክቶችን ይዘው መጥተዋል። እነዚህ ቁርሾዎችን፣ ትርክቶችን፣ የተቋማት ግንባታን፣ ምክክርን፣ ሪኮንሲሌሽንን፣ የፖለቲካ ምህዳርን ማስፋት፣ የፖለቲካ ባህልን መቀየር የሚባሉ ነገሮች በአንድ ሌሊት በአንድ ማግስት የሚመጡ አይደሉም። እኚህ ደግሞ የአንድ ስርዓት የበላይነት፣ የአንድን ማህበረሰብ የበላይነት፣ ኢትዮጵያን እንደ እኩል የብሔር ብሔረሰቦች አድርጎ አለማየት የተለያዩ አይዲዮሎጂዎች ውስጥ አልፋ ነው ኢትዮጵያ ስትመሰረት ከነበረባት ችግር በተዋረድ አያቶቻችን አባቶቻችን ይዞት የመጡት ችግር አለ። ያ ችግር ግን መተን 2018 ላይ ብልጽግና የማሻገር አደራውን ሲወስድ ያኔ ኢህአዴግ በነበረበት ሰዓት ማለት ነው ሲወስድ እኚህ በተዋረድ የመጡ ቁርሾዎች ሶሉሽን የሚያገኙበት ሰዓት ነበር። ቅድም አንስቼዋለሁ። እንደነ አብይ ወደ ስልጣን ሲመጡ በኢትዮጵያ ታሪክ ውስጥ እንደዛ ቅቡልና ያገኘ ከውስጥና ከውጭ ማንም የለም። በኢትዮጵያ ውስጥ ያሉ የፖለቲካዎች ሁል ጊዜ ሁለት ናቸው። አንደኛ ይሄ አገራዊ የሚባልና ኢትዮጵያዊነትን ያዘለ ሂደት ያላቸው አህዳውያን አንዳንዴ የምንላቸውንና የፌዴራል ኃይሉን ደግሞ ወይ ደግሞ ብሔርተኝነትን የሚያቀነቅኑ ኃይሎች፣ ሁለቱም ኃይሎች በአንድ ላይ አብይን ደግፈውት ነበረ። የብልጽግናን ወይ የዛሬ ብልጽግና ስለ የዛሬውን ብልጽግና ትናንት ደግሞ ከኢህአዴግ ውስጥ ራሱ ሪፎርም ያደረገውን ኃይል ማለት ነው። ከዛ በላይ በተዋረድ የመጣውን ችግር የሚፈታ አልነበረም። በኢትዮጵያ ውስጥ የአይዲዮሎጂ ችግር ነው የነበረው። የአይዲዮሎጂ ተዋህዶ በኢትዮጵያ ውስጥ በመቻቻል ላይ አገርን መስርተን መኖር እንችላለን የሚል ተስፋን የሰነቀ ሂደት ነበረ። ያንን ፍሩትፉል እንዳይሆን ያደረገው ብልጽግና የያዘው ራዕይ አሻጋሪ ያለመሆኑና ኢን ቢትዊን የመደመር ሲባል የመደመር ዲስኩር መጥቶ የመሻገር ነገር መጥቶ ከዛ በስልጣን ላይ የሚመጣ ማንኛውም ነገር አምባገነንነት፣ ኮማንድ ፖስትነት ሲመጣ ነው ወደ ችግር የተገባው። የትጥቅ ትግል ነው የሚባለው በተለይ የሚቀሰረው ኦሮሞ ነጻነት ሰራዊት ላይ ቀድሞ ከ3 እና ከ4 ወር በኋላ የኦሮሞ መንግስት ላይ መሳሪያ ያነገቡት የኦሮሞ ልጆች ተብለው አኪዩዝ ይደረጋሉ። ያ ስህተት ነው። የኦሮሞ ነጻነት ሰራዊት የኦሮሞ ህዝብ ጥያቄ በጉልበት ስለሆነ ኦሮሚያ በጉልበት የኦሮሞ ህዝብ ማንነቱ ኦሮሚያም እንደ ህዝብ ኦሮሚያም እንደ ሀገር መልስ ልታገኝ የምትችለው በትጥቅ ብቻ ነው ብለው አምነው ትግል የጀመሩት 1973 ነው። ነይለሞቂቱ የኦሮሞ ነጻነት ሰራዊት በተዋረድ ካለው ጥያቄ ውስጥ በተዋረድ መልስ እያገኘ የመጣ አለ። አሁንም የኦሮሞ ህዝብ ጥያቄ አልተመለሰም። የኦሮሞ ህዝብን ጥያቄ በሰላማዊ መንገድ እመልሳለሁ ብዬ እድል ስላላገኘው የኦሮሞ ህዝብ ጥያቄን በያስኩት በታጠጥኩት ትግሌ እመልሳለሁ ብለው ጫካ የገቡት አብይ ስልጣን ላይ ስለመጣ አይደለም። በተዋረድ 50 እና 60 ዓመት ነው መሮና ገመቹ ወይ ሌሎቹ የኦሮሞ ነጻነት ሰራዊት የሚመሩት ከዛሬ 3 4 ዓመት 5 ዓመት 6 ዓመት የነደፉት ነገር የለም የቀራለ ብለው። ስለዚህ ያ አይደለም ብልጽግና ውጣንቁጥ ውስጥ እንዲገባ ያደረገው። ቁጭ ብለው ብልጽግና ለይቶ እንደሚያለቅስ ለይቶ ነው እርቅን የሚያደርገው። ከኦሮሞ ነጻነት ሰራዊት ውስጥ የገሚሱን እየወሰደ ከኦሮሚያ አካባቢ ተቃዋሚዎችን እየገፋ ትግራይ አካባቢ ያለውን ተቃዋሚ ወደ ራሱ እያመጣ አማራ ክልል አካባቢም ስትሄድ
ሰፊውን የሆነ ትጥቅ ትግሉ ላይ ተሳትፎ ያለውን ሰውን የገሚሱን እያቀፈ እንደዚህ አይነት ሂደቶችን ነው የሚያደርጉ። ስለዚህ ተቃዋሚዎች እድሉ ቢኖራቸው የኦሮሞ ህዝብ ጥያቄ በሰላማዊ መንገድ ለመፍታት እድሉ ቢኖረው የኦሮሞ ልጆች መሳሪያ ይዘው ጫካ የመቀመጥ አራራ የላቸው። ትግራይ አካባቢ ያለውን በፊታዊ በሆነ መንገድ ከቲፒኤልኤፍ ጋር የነበረውን ችግር ቢፈታ ወደ ጦርነት አይገባም። አማራ ክልል አካባቢ ትጥቅ ማስፈታቱ ሲጀመርና የፋኖን አደረጃጀት ዲሳርም ማድረግ ሲጀምሩ ስርዓት ባለው ኮንሰልቴሽን ባለው ነገር ቢደረግ ኖሮ ወደ ጦርነት አይገባም። ስለዚህ የዚህ ሁሉ ችግር በተዋረድ የመጣው ሳይሆን ብልጽግና ለራሱ የማይወጣበት ችግር ውስጥ መግባቱ ነው። መልካም ራጅ፣ እንግዲህ ያለፉትን 7 ዓመታት በዚህ መልኩ ካነሳ ነው እንደ መቋጫ ቀጣዩ ሂደት ምን ይመስላል የሚለውን በጥቂቱ ካነሳን በኋላ ወደ ማጠቃለያው እንገባለን። በዛሬው ዕለት ይመስለኛል ኦኤንኤልኤፍ ያወጣው አንድ መግለጫ ነበረ፣ ልከልኝ አይቼው ነበር እና ወደ ሰላማዊ ትግል ለመግባት ያደረገውን እንቅስቃሴ ደግሞ ድጋሚ ሽፍት አድርጎ ኦኤንኤልኤፍ ወደ ትጥቅ ትግል የመግባትን እንቅስቃሴ ለማድረግ እየሞከረ ያለበትን ሁኔታ ነው በዛ ላይ የተረዳሁት እና የተለያዩ አካላትም አሁን የምክክር ኮሚሽኑን ለመቀላቀል ያላቸውን ጥያቄ በኃይል ለማስመለስ ሲሞክሩ የነበሩ አካላት በሰላማዊ እንቅስቃሴ ለማድረግ እና ያንን የኃይል እንቅስቃሴ ለማርገብ ሲሞክሩ የነበሩ በሙሉ ተመልሰው ደግሞ የምክክር ኮሚሽን ተስፋ እንደሌለው ታማኝነት እንደሌለው አድርገው ወደ ትጥቅ ትግሉ ለመመለስ እያደረጉ ያሉ እንቅስቃሴ አለና ቀጣዩ የኢትዮጵያ ቀጣዩ 7 ዓመት የሚሆን 70 ዓመት አሁን ካለው ሂደት ጋር ምንም ይመስልን ተስፋ ይሰጣል? ምን አይነት ሁኔታ ወደፊት ይታየናል? ምንስ መሆን አለበት? እውነት ሰላማዊ ኢትዮጵያ ትታየናለች ወደፊት ወይስ እንደዚሁ ተያይዘን እየተላለቅን ነው የምንቀጥለው? ስርዓቱም እንደዚህ አይነት ችግሮችን እንዲሁ እያደረገ ነው የሚቀጥለው ወይስ ሰላማዊ ተስፋ የሚሰጥ ነገር አለ? ምንስ መሆን አለበት የሚለውን አንሳልንና እየቋጨን እንሄዳለን። ራጂ፣ ከዚሁ ጋር አንድ ላይ የምታነሳውም ካለ የወለጋውን ጉዳይ ወይ ለይተን እናነሷለን። ጥሩ አብዲሳ፣ ሁል ጊዜ ችግር ብቻ ተናጋሪዎች መሆን የለብንም፣ መፍትሄ ማስቀመጥ ያለብን እና አሁን ባለንበት ደረጃ ኦነግና ኦኤፍሲ ኦሮሚያ ላይ አካባቢ ያለውን ችግር ለመፍታት ጥሪ አቅርበዋል። ሁሉን አቀፍ የሆነ የሽግግር መንግስት ነው የሚያስፈልገን፣ ኦል ኢንክሉሲቭ የሆነ ዳያሎግ ተደርጎ በኦሮሚያ አካባቢ ላይ የሽግግር መንግስት ነው የሚያስፈልገን ብለዋል። እንደ አንጋፋና የብዙሃኑን ጥያቄ አንግቦ እንዳሉ ድርጅቶች ያነሱት አንድ አማራጭ ነው። ስለዚህ በሌላ በኩል ደግሞ ተስፋ የለኝም ወደ ትግል ገባለሁ ብሎ ኦኤንኤልኤፍ ያነሳው አለ። በትጥቅ ትግል ደግሞ ትግል እያደረጉ ያሉ ግራውንድ ላይ ብዙ ሰፖርት ያላቸው የሚታይና የሚጨበጥ ድልንም እያገኙ ያሉ ኃይሎች አሉ። ኦሮሚያ አካባቢ ላይ የኦሮሞ ነጻነት ሰራዊት አለ። የተፈረካከሰና ብዙም ወንዝ ማያሻግር አላማ ያለው ቢሆንም አማራ ክልል አካባቢ ያለውም የትጥቅ ትግል አለ። ትግራይ አካባቢ አንዳንድ አካባቢዎች ላይ ወደ ጦርነት ሊያስገቡ የሚችሉ ሂደቶች አሉ። ከኤርትራ አካባቢ ጋር በተጓዳኝ እንደዛው እኚህ ስታያቸው አስቸጋሪ ሊመስሉ የሚችሉ ተስፋን ላይሰጡ የሚችሉ ናቸው። ብልጽግናም ደግሞ ቆም ብሎ የወደፊት አገርን የማሻገር መንግስት እንደ መንግስት ነኝ ብሎ ራሱን ስለሚጠራ እንደ መንግስት አንበሳውን ድርሻ አለ ሰላም ለማምጣት። ስለዚህ ያንን ሰላም ለማምጣት ደግሞ ፖለቲካዊ የሆነ እርምጃዎችን ወስደው ወደ ሰላም እንዲገባ የማድረግ ተስፋ ጭላንጭል የለም። እኚህን ስታያቸው ተስፋ አስቆራጭ ሊመስሉ ይችላሉ። ይሁን እንጂ በእኔ እምነት አሁንም ተስፋ አለ ብዬ ነው የማስበው። ተስፋን ማምጣት የሚቻለው ደግሞ ኮሌክቲቭ የሆነ ሪስፖንሲቢሊቲን ስንፈጥር ብቻ ነው። መንግስት የራሱን ድርሻ ሰላምን ለማውጣት እንዲወጣ ከተደረገ፣ ማህበረሰቡ የራሱን ድርሻ እንዲወጣ ከተደረገ፣ ሚዲያውም ሌላኛውም እና ተቃዋሚዎችም ራሳቸው አገሪቷ ውስጥ ሰላም እንዴት ይመጣል ኦነግና ካፋው እንዳስቀመጡት አማራጭ ይዘው ከብልጽግና የተሻለ አማራጭንም አስቀምጠው በሰላማዊ መንገድ ኦል ኢንክሉሲቭ የሆነ ዳያሎግ ተደርጎ ኢትዮጵያን የማሻገርና ኢትዮጵያን የብሔር ብሔረሰቦች አገር ሆና እንድትቀጥልና በኢትዮጵያ ውስጥ የሚገኙ ብሔሮች ደግሞ የራሳቸውን ጣፈንታ የመወሰን ህገ መንግስቱም ስለሚፈቅድላቸው ያንን እድል እንዲሰጣቸው በተደረገ ኤንቫይሮንመንት ውስጥ
ውይይት ቢደረግ ፖለቲካዊ የሆኑ ሶሉሽኖች ቢመጡና እኚህ ሶሉሽኖች ደግሞ በተዋረድ የመጡ ችግሮችን ሊፈቱ የሚችሉ እንዳሁን ምክክር ኮሚሽን የምትለው አሁን ይሄ የሁለትና የሶስት ሰው ሳይሆን ኦል ኢንክሉሲቭ የሆነ ሪኮንሲሌሽን ፕሮሰስ ተደርጎ ኢትዮጵያ ተስፋ ወዳላት የፖለቲካ ሂደት ውስጥ መግባት ትችላለች። ያንን ለማድረግ ደግሞ ቅድም እንዳነሳሁት መንግስት የራሱን ድርሻ መወጣት አለበት። ሁሉም ባለድርሻ አካላት የራሳቸውን ድርሻ መወጣት አለባቸው። አሁንም ተስፋ አለ ብዬ ነው የማስበው። ባለን ሂደት ያነሳዋቸው ቅድም ጦርነቶች፣ ሌሎችና የፖለቲካ ምህዳሩ መጥበብ፣ ሌሎች ነገሮች ላይ አሁንም ድረስ ግድያዎች፣ ጅምላ ስርዓቶች መኖራቸው እሱ ወደ ተስፋ የማያሰጡ ነገሮች ሊመስሉን ይችላል። ከተሰራባቸው ግን አገሪቷ ሰላምን ለማምጣት የምትችልበት ቁመና ላይ መሆን ትችላለች ብዬ ነው የማስበው። ለምሳሌ አሁን ቅድም እንዳነሳው ወለጋ ላይ አሁን ድንበር ተሻገር በየክልሎች ፋኖ አቤ ዶንጎሮ ቱሉ የሚባል አካባቢ ላይ 20 ሰዎች ተገለዋል። የመንግስት መዋቅር ራሱ በመንግስት ሚዲያ አሳልፏል። አንድ የአቤ ዶንጎሮ ምክትል ወረዳ አስተዳዳሪ የሆኑት አቶ አያና ዋቆ በፋኖ ኃይሎች መገደላቸው፣ መከላከያ ከዛ አካባቢ ስለተነሳ የኦሮሚያ ኃይልና ሚሊሻዎች ላይ ተኩስ ከፍተው ማህበረሰቡ ተኩሱ ለምን መሳሪያ ከመሳሪያ ጋር ችግር የለበትም። እኔ የኦሮሞ ነጻነት ሰራዊት ከመንግስት ጋር ቢዋጋ ከፋኖ ጋር ቢዋጋ የመንግስት መከላከያ ከፋኖ ጋር ቢዋጋ ችግር የለብኝም። ግን በዛ ሂደት ውስጥ ንጹሃን ምንም ያልታጠቁ ሲቪሊያን ናቸው የተገደሉት። ይሄ ቁጥር ሊያንስ ይችላል እንጂ ከዛ የበዛ ነው። እዛ አካባቢ ላይ ደግሞ ተመሳሳይ ግድያዎች ላለፉት 4 ዓመታት ነው ሲደረጉ የነበረው። ይህ መጠነ ሰፊ የሆነ ኦሮሞ ህዝብ ላይ ጥቃት መፈጸም የተጀመረው ዛሬ አይደለም። ኦሮሚያን ከሚያዋስኑ ከአማራ ክልል አካባቢ ያሉ ድንበር ዘለል ጥቃቶች ከወሎ ጀምረ፣ ከምስራቅ ቱለማ ከከረዩ ጀምረ፣ ከሰላሌ ደራ ጀምረ በተዋረደው ምስራቅ ወለጋና ሆሮ ጉዱሩ ወለጋ አሁን የምናነሳቸውና እስከ ታችኛው ቄለም ወለጋ ድረስ ከአማራ ክልል የሚዋሰኑ አዋሳኝ የሆኑ ወረዳዎች ላይ ድንበር ዘለው መጥተው የፋኖ ኃይሎች ግድያ ሲያደርጉ ነበረ። ፋኖም በግልጽ ወለጋ ላይ ይዛ አቋቁም ያለው ሲል ነበረ። እኚህ ኃይል ሁሉ ግድያዎች አሉ። ይህን ሁሉ ያመጣው ደግሞ የሰላምን የማምጣት ራዕዩ መንግስት ሰላም በሆነ መንገድ የህዝብ ዜጎችን ጥያቄ መመለስና ወደ ሰላም የሚሄዱበትን ሂደት አለመፍጠሩ ነው። እኚህ ሁሉ ተያያዥነት አላቸው፣ ኮዝ እንደ ኢፌክት አላቸው። ስለዚህ ጦርነቶችን ቢኖሩ መንግስት እጁን ዘርግቶ ለሰላም ኢንስቲትዩሽኖችን ከተቃዋሚዎች ጋር በተጠና ኦል ኢንክሉሲቭ የሆነ ዳያሎግ ቢፈጠር ሰላምን ማምጣት ይቻላል። ያንን ለማድረግ ደግሞ ባለድርሻ አካላት ድርሻቸውን መወጣት መቻል አለባቸው። አንድ ነገር ማንሳት ፈልጋለሁ። የኢትዮጵያን ተስፋ ወይ ደግሞ የሌሎች የኢትዮጵያን ብሔር ብሔረሰቦች ተስፋ ማምጣት ወይ ደግሞ ሰላምን ማምጣት የሚችለው ወስተርን ኃይሉ አይደለም፣ ወይ ደግሞ የሰለጠኑ ሀገሮች አይደለም፣ የኢትዮጵያ ህዝቦች ለራሳቸው። ስለዚህ የኢትዮጵያ ህዝብ ቁጭ ብለው ያለበትን ውጣንቅጠት ውስጥ ለመውጣት ሁሉም ላይ ጫና መፍጠር መቻል አለበት። ፖለቲካውን የሚመሩ ኃይሎች ጥቂቶች ናቸው። እየተጎዳ ያለው ግን የካድሬው ወይ ያስተዳደሩ ወይ የሌላው ሳይሆን ኦርዲነሪ የሆነው ሲቲዝኑ ነው፣ ዜጋው ነው። ስለዚህ እነዚህ ወደ ሰላም እንዲመጣ አገሪቷ ሰላም እንድታገኝ ህፃናት ራይ እንዲያገኙ ትምህርት ቤቶች በሆነ ሪፖርት ላይ አይቼ ትምህርት ቤቶች በኦሮሚያ ብቻ ወደ ትምህርት ቤት የማይሄዱት ወደ ከ3 እስከ 6 ሚሊዮን የሚሆን አማራ ክልል አካባቢ the same thing 3% ብቻ ነው ከፍተኛ ነው። ያ ማለት ትውልድ እየሞተ ነው ያለው። የምናየው የሚጨበጠውን የሚራበውን በኢኮኖሚ ጉዳት የሚደርስበትን ከእስር ቤት እየወጣ የሚገደለውን አሁን በአይኔ ኦብዘርቭ የምታደርገውን ብቻ አይደለም፣ ነገ ተስፋ ያለው ትውልድ ነው እየሞተ ያለው። ኢትዮጵያ ሰላም ሳይኖራት የሰላም ሚኒስቴር ያላት በችግኝ ነገ አድጎ የሚጠቀምበት ችግኝ የሆነ ትውልድ የሚሞትባት ሰላምን ማምጣት የማይችል የሰላም ኖቤል ተሸላሚ የሆነበት ዶክተር አብይ እንደዚህ አይነት ናቸው ያሉት። ኢትዮጵያ ውስጥ ተገላቢጦሽ ነው። እኚህን ወደሚገባው ነገር ለማምጣት ሁሉም የባለድርሻ አካላት ድርሻቸውን ከተወጡ ተስፋ ይኖራል። ካልሆነ ግን ስቴትለስ ወይ ደግሞ የሆነ ፌልድ ስቴት ወደ መሆን ትሄዳለች ኢትዮጵያ አሁን ባለችበት ቁመና። ለምን በምስራቅ አፍሪካ ላይ እንደው ኮምፔር ስታረግ ሳውት ሱዳን ውስጥ ችግር አለ፣
እንደምታየው ነው። ሱዳን ችግር አለ እንደምታየው ነው። ኤርትራ ውስጥ ያለውን ችግር እነ ኢሳያስ ከጎረቤት ሀገሮች ውስጥ ያላቸውን ትርክ አይታል። ጎረቤት ሶማሊያ ምን ውስጥ እንዳለችው አይታል። ኬንያ አካባቢ ያለው ፖለቲካ፣ ኮንጎ አካባቢ የተጀመረው ደግሞ ዩጋንዳ ሩዋንዳን ያሳተፈ ኢቨን ሱዳንን ያሳተፈ ችግር ነው እዛ አካባቢ ያለ። ስለዚህ ይሄኛው ሁሉ ስታይ አካባቢያችን ያለው ነገር ከእኛን ወዴት ይወስደናል የሚለውን ኢትዮጵያ በፖለቲካ አውድ ውስጥ ቁጭ ብለው ራሳቸውን አይተው ኦል ኢንክሉሲቭ የሆነ ልስጥ ልቀበል ሳይሆን ብልጽግናም ቁጭ ብሎ ተቃዋሚዎችም ቁጭ ብሎ ህዝብንና ሀገርን ማሻገር የሚችል ኦል ኢንክሉሲቭ የሆነ ዳያሎግ ተፈጥሮ እኔ በኔ ሂደት ማድረግ አለባቸው። በተለይ ደግሞ ቅድም እንዳነሳሁት ኦሮሚያ አካባቢ ያለው ችግር ሰፊ ስለሆነ የኢትዮጵያንም ሶሉሽን ኦሮሚያ አካባቢ ያለው ሊፈታ ይችላል ብዬ ስለማምን ኦነግና ካፋው ያስቀመጡት አማራጭ በሌሎችም አካባቢ እንደ ተምሳሌ ተነስቶ ኢትዮጵያ ውስጥ ያለው ችግር ሊፈታ ይችላል የሚል እምነት አለኝ። አብዲሳ ቴንክ ዩ ራጂ፣ አሪፍ ቆይታ ነበረ ይመስለኛል። መዳስ ይገባናል ብዬ የማስባቸውን ነገሮች አንስቻለሁ። አንተም ዋና ዋናዎቹን ነገር በደንብ አወያይተናል እና በቀጣይ ደግሞ ሰፋ ያለ ሌላ ውይይት እናደርጋለን ብዬ አስባለሁ። ከዚህ በላይ ብዙ የምንሄድበት አለ ብዬ አላስብም አሁን ላይ። ፕሮግራማችንን ዛሬ በዚህ እንቋጭ። ራጂ በጣም ነው የማመሰግነው። እኔም ለተሰጠኝ እድል በጣም አመሰግናለሁ። በርቱ። ቴንክ ዩ ራጂ። ውድ ተመልካቾቻችን በዛሬው ዕለት ከራጂ ጉደታ ጋዜጠኛ ራጂ ጉደታ ጋር በወቅታዊ ጉዳዮች ላይ ባለፉት የኢትዮጵያ የ7 ዓመት ፖለቲካ የስርዓቱ ሲመታ ዓመት ከበር በነበረው ሁኔታ ላይ እና የነበረውን ነገሮች በዚህ መልኩ ስንገመግመው ቆይተናል። እኔ ጋዜጠኛ አብዲሳ ደፋር እና ጋዜጠኛ ራጂ ጉደታ ነበረ ከፕሮግራሙ ጋር አብረን የቆየ ነው በኬሎ ሚዲያ። በቀጣይ ደግሞ በሌሎች ፕሮግራም በሌላ ሀሳብ ላይ ለመወያየት እንገናኛለን። አብራችሁ ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ